ባለፈውም ለስኬትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ሊያበረክትልሽ ይፈልጋል። የተበደለች የማትመስለዋ በኢትዮጵያውያን ዘንድ የምትወደደው መቅደስ ደበሳይ ከሰሞኑ ከኢቢኤስ የለቀቀችባቸው ፍንጮች ተሰምተው ነበር። ለመቅደስ ደበሳይ አሁን ልቧን የሚያሞቁ ስጦታዎችን፣ ድጋፎችን እያገኘች የምትገኝበት ጊዜ ላይ ስትሆን እነሆ በአዲስ ዩቲዩብ ቻናል መጥቻለሁና ተመልከቱኝ ስትል ነበር። በትላንትናው ዕለት የገጠማት ግን ከሌላው ለየት ያለ ይመስላል። ከኢቢኤስ ጋር ለምን ተለያየች ልንነግራችሁ ነው። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ወዳጅ ይሁኑ። የወደቀ ዛፍ ምሳር ይበዛበታል እንደሚባለው የአንድ ሰሞን መነጋገሪያ እንዲሁም የወሬ ርዕስ ሆና ነበር። ነገሩ ደግሞ በስህተት የተጫነ የግል ምስጢር ብቻ የሆነ ምስል ህዝብ በማየቱ ነበር። መቅደስ ደበሳይም በእጅጉ ተሰድባና ብዙ ትችቶችን አስተናግዳ ዳግም በኢቢኤስ ቴሌቪዥን እንዲሁም በስራ ባልደረቦቿ አገዛ የተፈጠረውን ይቅር በሉኝ ብላ በፍጹም ዝቅታ ይቅርታ ጠየቀች። ከላይ ሲኮረኮሙ እዛው የሚቀሩ አይነት ሰዎች አልሆነችም። ይባሱኑ እጅግ በረታች። ጉድ አንድ ሰሞን ነውና ሁሉን ጥላ መቅደስን ኢቢኤስ ካላየናት ምኑን እሁድ ሆነ የሚሉ ብዙ አድናቂና ተመልካቾችን አገኘች። ከዛ በኋላ የሷ ሁሉም ነገር መነጋገሪያ ሆነ። አገባች፣ ወለደች። ሁሉም የዜናው ርዕስ አድርጎ የሚያወራላት ሴት ሆነች። የኢቢኤስ ድምቀት፣ ሁሉንም በተረጋጋ መንገድ የምትገልጽ የኢቢኤስ ምርጥ ጋዜጠኝነት ደረጃዋን አስጠብቃ እየቀጠለች በነበረችበት ሰዓት ግን በድንገት ከቴሌቪዥን መስኮታችን ለሳምንታት ጥፍት ያለች ጊዜ መቅደስን ያያችሁ የሚል የተመልካች ጥያቄ ኢቢኤስንና የስራ ባልደረቦቿን ይነተርክ ያዘ። በአንደኛው እሁድ እንደምትመለስና የስራ ፈቃድ ላይ እንዳለች ባልደረቦቿ ትንሳኤ፣ ሉላ እንዲሁም ዳንኤል ተገኝ ይናገራሉ። ይህንን ያመነው ተመልካች በነጋታው የሰማውን ማመን ተስኖታል። ነገሩ የስራ ባልደረቦቿንም ሳይቀር ውሸታም ያስባላቸው ሲሆን እኛም ደንግጠናል ሲሉ ምላሻቸውን አስቀምጠዋል። ይህች ጎበዟና ታታሪዋ ለኢቢኤስ የቴሌቪዥን ጣቢያ ደከመኝ ሰለቸኝ ሳትል ሁሉን የሰጠችው መቅደስ ተሰናብቻለሁ ስትል ከኢቢኤስ ጋር ለመፎካከር እየተጋ በሚገኘው የአባይ ቴሌቪዥን ጣቢያ በረፋዱ ከተፋለች። ጉድ አስባለች። ምን ተፈጠረ ብሎ ብዙ ሰው የጠየቀ ሲሆን መቅደስ ከዜና ክፍል ወደ መዝናኛ ክፍል ተዘዋውራ ነፃነት ተሰምቷት በመስራቷ በአለቃዋ እጅግ የተወደደች ቢሆንም ከሆስቶች ጋር ግን በበርካታ ነገር የማትግባባና በአይነ ቁራኛ የሚተያዩ ከመሆናቸውን በተጨማሪ የመዝናኛ ክፍል አክተር የሚል ስያሜም ከጀርባ የተሰጣት ባለሙያ ጭምር ነች። የኋላውን ትቼ የፊቴን ለመያዝ ዘረጋለሁ። መቅደስ ደበሳይ ከ40 ሳምንታት በፊት በኢንስታግራም ገጿ ላይ የጻፈችው መልእክት ነበር። ከኢቢኤስ የተሰናበተችበት ምክንያት ግን ቄሱም ዝም መጽሐፉም ዝም የነበረ ቢሆንም መቅደስ ዕለተ እሁድ ከኢቢኤስ መልቀቋንና አባይ ቲቪ መቀላቀሏን የገለጸች ሲሆን ለመልቀቋም ምክንያት ስብዕናዋንና ክብሯን የሚነካ ነገር ተናግረዋት ስብሰባ ረግጣ በመውጣቷ ደግማ ወደ ኢቢኤስ ቲቪ እንዳትመጣ በባለቤትየዋ ትዕዛዝ ስለተላለፈባት እንደሆነ የውስጥ አዋቂ አጋርቶናል። የሆነው ሆኖ ንቁዋ ቀልጣፋዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ ስራዋን ለቃ ከዚህ በኋላ ኢቢኤስ ቴሌቪዥን ላይ አትጠብቁኝ፣ በአባይ ቲቪና የራሴን የዩቲዩብ ቻናል ሰብስክራይብ በማድረግ በራሴው ስራ ታገኙኛላችሁ ካለችም በኋላ አዳዲስ ፕሮግራሞችን የጀመረች ሲሆን አሁን ግን ሲሰጣት የተመለከትነው ልብን የሚያሞቅ ስጦታ ነው። እሱም ቤቶችን በመገንባትና ለደንበኞች በማስረከብ የሚታወቀው በተለይ የማህበራዊ ሚዲያውን የሚያነጋግሩ የተጎዱ ሰዎችን ላሳርፋችሁ በማለት የተለያዩ አይነት አስገራሚ ስጦታዎችን የሚለግሰው ዲኤምሲ ሪል ስቴት መቅደስንም ያልተጠበቀ ነገር አድርጎ አስደስቷታል። በሴቶች ቀን ሴቶችን አስከብረሻልና ይገባሻል በማለት 3 መኝታ ያለው እጅግ ቅንጡ አፓርታማ በስጦታ አበርክቶላታል። እሷም የደስታዋን ልክ መግለጽ ተስኗት ስታነባ ተመልክተናል። እንዲህ ያለውን ሞገስና ፍቅር ለማግኘት እጅግ እድለኝነት ይጠይቃል በማለትም ፈጣሪ ይመስገን የሚለውን ቃል ደጋግማ ስትጠራ ትሰምታለች። አሁን መቅድዬ ሚዲያ የሚል የዩቲዩብ አካውንት በራሷ ብዙ የሆኑ ስራዎች ለመምጣት ዝግጅቴን ጨርሻለሁና እገዛችሁ አይለየኝ በማለት ወዳጆቿን አድናቂዎቿን ጠይቃ አመስግናለች። ታዲያ መቅደስ ደበሳይን ያስደሰተው የቤት ስጦታ አነጋጋሪነቱ ዛሬም በማህበራዊ ሚዲያ ቀጥሏል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ባለፈውም ለስኬትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ሊያበረክትልሽ ይፈልጋል። እንኳን ደህና ቆያችሁኝ። ጠንካራ እህቶች አሉ። አንዷ ነሽ አንቺ። ለመቅደስ
አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይሄንን ሰርፕራይዝ ማድረግ እንፈልጋለን። አመሰግናለሁ። አይ የሚያበረታም ብዙ ነው። አንዳንድ ጊዜ ኢሞሽናል ታረጉኝ ነው አይደለ? የሚያበረቱም ብዙ ናቸው። ከሚወረወሩ ነገሮች ይልቅ ከሚሰብሩን ይልቅ የሚያበረቱን በጣም ብዙ ናቸው። ፈጣሪ በጣም እናመሰግነዋለን። ግን ከዛ ጀርባ ሆናችሁ በጣም እንዲህ አይነቱ ልብ ስላላችሁ በጣም አመሰግናለሁ። ጌትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ወርክተልሽ ይፈልጋል። እንኳን ደህና ቆያችሁኝ። ጠንካራ እህቶች አሉ። አንዷ ነሽ አንቺ። ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይሄንን ሰርፕራይዝ ማድረግ እንፈልጋለን። አመሰግናለሁ። አይ የሚያበረታም ብዙ ነው። አንዳንድ ጊዜ ኢሞሽናል ታረጉኝ ነው አይደለ? የሚያበረቱም ብዙ ናቸው። ከሚወረወሩ ነገሮች ይልቅ ከሚሰብሩን ይልቅ የሚያበረቱን በጣም ብዙ ናቸው። ፈጣሪ በጣም እናመሰግነዋለን። ግን ከዛ ጀርባ ሆናችሁ በጣም እንዲህ አይነቱ ልብ ስላላችሁ በጣም አመሰግናለሁ።